እድል ያላገኘ ዜጋ ደግሞ 130 ሚሊዮን ሰዎች አሉኝ ተብሎ ሊቆጠር አይገባውም። እኩል እድል ማግኘት አለበት። ያ እንዲረጋገጥ ኤሌክትሪክ እንደ ምግብ፣ ኮኔክቲቪቲ ደግሞ እንደ ኢኳላይዘር ተወስዶ አግሬሲቭሊ ልንሰራበት የሚገባ ሴክተር ነው። ይጠበቃል። ስለዚህ የዲጂታል ሽግግር እውን ለማድረግ እንግዲህ መሰረተ ልማት ግንባታ ውስጥ መግባታችን አይቀርም። የጀመርናቸውን አስፍተን የገነባ እንሄዳለንና ይህንን ሽግግር ለማስቻል የትኞቹ መሰረተ ልማቶች ይሆናሉ ልዩ ትኩረት እና ኢንቨስትመንት አቅጣጫ የሚያርፍባቸው? እዚህ ላይ ሀሳቡን እንዲሰጡን። የዲጂታል መሰረተ ልማት በሚመለከት በሁለት ከፍለን ማየት እንችላለን። አንደኛው ዲጂታል ፐብሊክ ኢንፍራስትራክቸር ወይም ዲፒአይ የሚባለው ነው። ሁለተኛው ደግሞ ኬፒአይ የሚባለው ነው፣ ኪ ፐብሊክ ኢንፍራስትራክቸር የሚባለው ነው። ኬፒአይ የሚባለው የሎ ኢንፎርስመንት ሲስተም ሊሆን ይችላል፣ የመንግስት የተለያዩ ሲስተሞች ሊሆኑ ይችላሉ። አሁን እኛ የምናተኩረው የዲፒአይ ላይ ነው፣ ዲጂታል ፐብሊክ ኢንፍራስትራክቸር ላይ። እነዚህ ዋና ዋና ተብሎ የሚገለጹት ለምሳሌ አንደኛው ፋይዳ ነው። ፋይዳ ዋና የፐብሊክ ኢንፍራስትራክቸር የሚያደርገው ዋና ጉዳይ ምንድን ነው? ለምሳሌ ዶክተር በለጠ 1000 ብር አለ ደሞዝ ወስደሃል። ያን 1000 ብር የት እንዳስቀምጥክ አታውቅም። ቤት ይሁን ቢሮ ይሁን ኪስ ይሁን አታውቅም። ብሩ አለ፣ አድራሻውን ስለማታውቅ ካፍቴሪያ ሄደ ቡና ብታዝ ሂሳብ ስትባል ገንዘብ አለኝ ግን አሁን ለጊዜው አድራሻውን አላውቅም ብትል የሚሰማ ሰው አይኖርም። ገንዘብ ኦን ማድረግ ብቻ ሳይሆን የት እንዳለ ማወቅም ጭምር ኢምፖርታንት ነው። 130 ሚሊዮን እንዳለን መናገር ሳይሆን እያንዳንዱ ዜጋ የት እንዳለ፣ ምን እንደሚሰራ፣ በምን እንደሚተዳደር ካላወቅን ስራ የለም ስራ አለ፣ ንግድ አለ ወይ ንግድ የለም፣ ሰው ይማራል አይማርም፣ የጤና ችግር አለ፣ የምታውቅበት ምንም መንገድ የለም። ፋይዳ አድራሻን ጨምሮ የአንድን ዜጋ ሁለንተናዊ መረጃ የሚይዝ ሲሆን ያን መረጃ ያለው ሰው ወደ ዲጂታል ፔመንት ሲስተም ቨርቹዋሊ በአካል ሳይገኝ ሊበደር፣ ገንዘብ ሊያስተላልፍ፣ ሊገዛ ይችላል። ምን ከሆነ ከታወቀ በማይታወቅ ሰው ያንን ትራንዛክሽን ማካሄድ አይቻልም። የመጀመሪያው በዲፒአይ በአንክሮ ማየት የሚገባን ጉዳይ ፋይዳ ላይ ግን አድሬስ ጨምረን ማለት ነው። ሁለተኛው የፔመንት ሲስተም። የፔመንት ሲስተሙ አሁን ያለው ቅድም የተነገረው ከካሽ ኢትዮጵያ ባለፉት 5 ዓመታት በአብዛኛው ካሽ ላይ ተንተራሰ የንግድ ስርዓታችን ወደ ዲጂታል ተቀይሯል። ይሄ ልክ እንደ ተራ ዜና እንደ ተራ ንግግር የሚታይ ጉዳይ አይደለም። ምክንያቱም ኢትዮጵያ በየአመቱ ካሽ ለማሳተም በ100 ሚሊዮን ዶላር ታወጣለች። ምክንያቱም የኛ ካሽ ከታተመ በኋላ የአያያዝ ስርዓታችን ችግር ስላለበት እንደምታውቁት ቶሎ ያ ገንዘብ አውት ኦፍ ኦርደር ይሆናል። አዳዲስ ብሮች ካልታተሙ በስተቀረ በነበረን ካሽ መገበያየት አንችልም። አሁን ዲጂታል የግብይት ስርዓቱ የካሹን ኦቨርቴክ በማድረጉ ብቻ በርካታ ሀብት ቀንሷል ሀገራችን ማለት ነው። ይህ ፔመንት ሲስተም ግን በሁሉም ሴክተር አሁን ደግሞ ከሎካልም ወጥቶ ኢንተርናሽናሊም ተአማኒ የሆነና ለመገልገል የሚያስችል መሆን አለበት። አንድ ሰው እዚህ ሆኖ ከሌላ ሀገር የሚገዛው ዕቃ ካለ በዲጂታል ፔመንት ሲስተም መግዛት የሚችልበትን ስርዓት መፍጠር ያስፈልጋል። ዘመን ገበያን እንደ ኤግዛምፕል ብንወስድ በየአመቱ በሚመጡ በዓላት ከዚህ ቀደም የነበረው የበግ ዋጋ ወይ የሽንኩርት ዋጋ ወይም የሆነ ኮሞዲቲ ላይ ንግድ ስርዓቱ መሀል ላይ ባሉ ሰዎች ይፈጠር የነበረውን አነሰሰሪ የዋጋ ውድነት በከፍተኛ ደረጃ ቀንሷል። ፈላጊና ሻጭ በቀጥታ ያገናኛል። ዘመን ገበያን ብናስፋፋ በየቦታው ስቶሬጅ ቢኖረን 1 ሊትር ውሃ ከሚያወጣው ዋጋ በላይ እንዳይሸጥ ለመከላከል ያስችላል እና ዲጂታል ፔመንት ሁለተኛው ክሪቲካል ኢንፍራስትራክቸር ነው። ሶስተኛው እና ዋነኛው አብዛኛው እዚህ ያለ አመራርም በተለየ ሁኔታ እንዲገነዘብ የምፈልገው የተሟላ ዳታ ኤክስቼንጅ በሌለበት ሀገር ውስጥ የዲጂታል ትልሞቻችን የተሟላ ፍሬ ሊያፈሩ አይችሉም። ባለፉት 5 ዓመታት ከሞላ ጎደል ሁሉም ተቋም ዌብሳይት አለው፣ ሂውማን ሪሶርስ ማኔጅመንት የሚያደርግበት ሲስተም አለው፣
አንዳንድ ሰርቪስ ፕሮቫይድ የሚያደርግበት ሲስተም አለው። ግን የኤክስ ሚኒስተር ሲስተም እና የዋይ ሚኒስተር ሲስተም አይናበቡ። እኔ ዲጂታል ፋይዳ እያለኝ ውጭ ጉዳይ ሄጄ የምገለገልበትን ሰርቪስ ገቢዎች ሄጄ ከምገለገልበት ጋር አንድ ስላልሆነ ዳታ ኤክስቼንጅ ስለሌለ በእያንዳንዱ ተቋም በእነሱ ፍላጎትና ስርዓት ልክ ነው የምገናኘው። ይሄ ደግሞ ቅድም ተባለው ሰው ሴንተር አይደለም። ሰው ሴንተር ነው ሲስተም የሚሰባሰበው የዳታ ኤክስቼንጅ ካለ ነው። ከሶቨሬኒቲ አንጻር አንድ ኤግዛምፕል ልጨምር። ኢትዮጵያ ውስጥ አንዳንድ ሰዎች እንደ መንግስት ሹም በዲፕሎማቲክ ፓስፖርት ዴሌጌሽን ውስጥ ተካተው ይመጣሉ። ዶክተር በለጠ የሚባል ሰው ከሆነ ሀገር ሚኒስተር ተብሎ ይመጣል። ከ6 ወር በኋላ በግል ፓስፖርት ዶክተር በለጠ ቪዚተር ሆኖ ይመጣል። መጥቶ ለምሳሌ ባሌ መሄድ እንደ ባለስልጣን ካልቻለ እንደ ቱሪስት ባሌ ደርሶ የፈለገውን ነገር ወስዶ ይመለሳል። አሁን ባለው ቴክኖሎጂ በድሮን ብቻ በከርሰ ምድር ውስጥ ያለ ሀብት ለምሳሌ የወርቅ ክምችት ይታወቃል። መጥቶ ኢንቨስትመንት ስጠይቀው እናስብበታለን ብዬ መልሼው እንደ ፕራይቬት ቱሪስት መጥቶ ቱሪስት እንዲያልቅ ስለምንፈልግ እኛ እንጋብዛለን። መጥቶ አንድ ገጠር ሄዶ የካሜራ ድሮን ነው ያስኩት ብሎ በከርሰ ምድር ያለኝን ሀብት ለይቶ ከዚያ እንደ መንግስት መጥቶ እዚህ ጋር ነው ኩባንያ የሚፈጠረው የምፈልገው ቦታ ይሄ ነው ይለኛል። ለምን ያ ቦታ እንደፈለገን ያላቅ። አንድ ሰው መልኩን ቀይሮ ስሙን ቀይሮ አድራሻውን ቀይሮ ሊመጣ ስለሚችል በውጭ ጉዳይና በኢሚግሬሽን መካከል በኢሚግሬሽንና በፖሊስ መካከል በፖሊስና ቱሪዝም ሚኒስቴር መካከል የዳታ ኤክስቼንጅ አለ ማለት ምንም መልኩን ቢቀይር ሰው መጥቶ ሊያታለን አይችልም ማለት ነው። ያም ማድረግ ካልቻል ውጭ ጉዳይ የከለከለውን ቱሪዝም ለምኑ ያመጣዋል። ቱሪዝም ለምኑ ያመጣውን ኢሚግሬሽን የውጭ ጉዳይ ሲሆን የሚገለገልበት ሲስተም አለው። ለቱሪዝም ፐርፐስ ከሆነ ቀለል ሊያደርገው ይችላል። ቪዛው 3 ሳምንት ስለሆነ ዳታ ኤክስቼንጅን ካላረጋገጥን በቀር የምናስበውን የተሟላ ስርዓት አንፈጥርም። ሁለተኛው እያንዳንዱ ሚኒስትሪ እያንዳንዱ ተቋም ማየት ያለበት ሲስተም አለኝ ወይ የለኝም አይደለም። ሲስተሜ በኤአይ ሰፖርት የተደረገ ነው ወይ ዳይናሚክ ነው ወይ ብሎ ካላየ በቀር የዲጂታል ፐብሊክ ኢንፍራስትራክቸሮቻችን እያሉ እንደሌሉ ይሆናል። አሉ ግን የተሟላ ሰርቪስ አይሰጡንም። ያ እንዳይሆን የፋይዳን ጉዳይ አበክረን መስራትና ቅድም እንደተባለው 100% ማዳረስ ያስፈልጋል። የፔመንት ሲስተሞቻችን የሚናበቡ መሆን አለባቸው። ቴሌብር ብቻ ሳይሆን ሁሉም። ሶስተኛው ዳታ ኤክስቼንጅ በባንኮች መካከል፣ በመንግስት ተቋማት መካከል፣ በመንግስትና በግል በተለየ የዳታ ሌየር መካከል ኤክስቼንጅ ማድረግ ካልቻል ዲጂታል የኢትዮጵያን ኢኮኖሚ የሚያግዝ መሆን አይችልም። ማኑዋል የነበረውን ነገር በኮምፒውተር ማድረግ ብቻ በቂ አይደለም። ዳይናሚክ መሆን አለበት እና ዲፒአይ ላይ ሶስቱን እንደምሳሌ ብንወስድ በጣም ክሪቲካል ተብሎ ሊታዩ ይችላል። የዲጂታል ሽግግርን በማረጋገጥ ሂደት ውስጥ ከሚገጥሙ ተግዳሮቶች ውስጥ አንዱ የዲጂታል ወረርሽኝ የሚባለው ነው፣ ወይም የዲጂታል ጣጣ ልንለው እንችላለን። ብዙ ምርታዎች ያሉት እንደመሆኑ ያህል የሰው ልጅ አቅም በከፍተኛ ሁኔታ ከፍ የሚያደርግ ምርታማነትን የሚጨምር እንደሆነ ሁሉ ዲጂታል ቴክኖሎጂ አብሮ ይዟቸው ከሚመጡ ችግሮች ውስጥ እንግዲህ እንደ ዴታ የመረጃ ማጭበርበር፣ የመረጃ ጉዳይ አጠቃላይ እንደ ፌክ ኒውስ የምንለው እንዲሁም የሳይበር ቡሊንግ፣ ሳይበር ክራይም የምንላቸው በርካታ ተያያዥ ቻሌንጆች አሉና ወጣቶቻችን አጠቃላይ ህዝባችን ዜጋችን ወደ ዲጂታል ስርዓት ውስጥ እንዲገባ ትልም እያስቀመጥን ነው። ወጣቶቻችን ተጋላጭነታቸውን ለመቀነስ ወይም የሳይበር ክራይም ተጠቂ እንዳይሆኑ፣ የሳይበር ወረርሽኝ ተጠቂ እንዳይሆኑ በተለያየ አግባብ እነሱን እንዴት ልንከላከል እንችላለን ብለው ያስባሉ? ይሄ እንዲያካፍሉ ነው። የሳይበር ሴኩሪቲ ጉዳይ ዛሬ ለምናወራው ጉዳይ በጣም ኢምፖርታንት ቢሆንም አጠቃላይ እድገት ፕሮግረስ የሚባለው ጉዳይ ፕሮግረስ ዊዛውት ሴኩሪቲ ፕሮግረስ አይደለም። ለምሳሌ ሰው በእግር ሲሄድ የነበረበትን መንገድ ዛሬ መኪና ገዝተንለት በእግር 20 ዓመት በሰላም ሲመላለስ የኖረ ሰው መኪና በመያዙ ምክንያት ብቻ አደጋ ደርሶበት የሚሞት ከሆነ ቢቀርበት ነው የሚሻለው መኪናው። ወይም በካሽ ስንገለገል ምንም ችግር ሳይገጥመን ቆይቶ ወደ ቴሌብር ስንገባ ብር
ብራችን የሚዘረፍ ከሆነ ቴክኖሎጂ ቢቀር ነው የሚሻለው። ሴፍቲ ሴኩሪቲ በጣም ኢምፖርታንት ኤሌመንት ነው። ከኬፒአይ አንጻር የተወሰደ እንደሆነ ቅድም ተገለጸው በሰርት እና በሳይበር ዲፌንስ 24/7 የኢትዮጵያን የዳታ ትራንዛክሽን መከላከል የሚያስችል ቁመና እየተፈጠረ ነው ያለው። ይሄ ቁመና ቋሚ አይደለም። ኢንሳን ከጀመርን አመታት ተቆጥሯል። በአፍሪካ የተሻለ የሳይበር ሴኩሪቲ አቅም ያለው ተቋም ነው። ግን በየቀኑ እያደገ ካለው አውድ ጋር አብሮ ካላደገ የአታክ ስርዓቱም ስለሚለያይ አደጋ ሊያስከትል ይችላል። ከኛ የሳይበር ሴኩሪቲ ተቋም ምን እንጠብቃለን የተባለ እንደሆነ አንደኛ ሲስተሞቻችን ፕሮቴክት ማድረግ አለባቸው። እነሱን ተማምነን ሲስተም እንደ ፕራይቬት ካምፓኒ ወይ እንደ መንግስት እንገዛለን፣ እንጠቀማለን። አሱም የምናደርገው የሚደርስብን ጥቃት ካለ ይከላከሉልናል ነው። እያንዳንዱ ሲስተም መከላከል ይጠበቅባቸዋል። ኤኒ ቨርቹዋል አታክ ልክ ፊዚካል አታክ መከላከያ እንደሚከላከለው ቨርቹዋል አታኩን ደግሞ የሳይበር ሴኩሪቲ ተቋም መከላከል ይጠበቅበታል። ሁለተኛ ዳታ ነው። ሲስተም ብቻ ሳይሆን ዳታዎቻችን መከላከል አለባቸው። ሶስተኛ ትውልድ መከላከል አለባቸው። ክሪቲካል ፖይንቱ እዚህ ጋር ነው። ቴክኖሎጂን ኢምብሬስ ማድረግ አለብን። ቴክኖሎጂካል ሳቢ የሆነ ትውልድ መፍጠር አለብን። ያ ማለት ግን የኢትዮጵያን ካልቸር የኢትዮጵያን ሀገራዊ ፍላጎትና ጥቅም አደጋ ውስጥ በሚጥል መልኩ ግን መሆን የለበትም። ለምሳሌ ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች